መቼም ቢሆን ሊካድ የማይችልና ትክክለኛ አንድ እውነት አለ። እሱም ደግሞ ወደዚህ ምድር የመጣ ሰው እንዳለ አንድ ቀን ተራውን ጠብቆ ሁሉም ሰው መሞቱ የማይቀር ነው። እንዲያውም ሰው ብቻ ሳይሆን ማንኛውም ህይወት ያለው ነገር እዚህ ምድር ላይ ያለ በአጠቃላይ ምንም እንኳን ቢቆይም ወይም ቢያረፍድም ሁሉም አንድ ቀን ከዚህ መሄዱ የማይቀር ነው ወይም መሞቱ የማይቀር ነው። እና ታዲያ በዚች ምድር ላይ እንደዚህ አይነት ክስተት ወይም እንደዚህ አይነት ተግባር ሊደረግ ሊፈጸም ይችላል። ሰውም ሆነ ማንኛውም ህይወት ያለውን ነገር ሞትን አታሎ ወይም አልፎ እንዲቆይ ማድረግ ይቻል ይሆን? ወደፊትስ ቢሆን ሳይንስ ይሄን ያህል ሊያድግ ይችላል? አንድ ሞተ የተባለ ሰውን ወይም የሞተ ሰውን ድጋሚ በህይወት መቀስቀስ ይችላል? ወይንስ ደግሞ መቼም የማይሞት ዘላለማዊ ህይወት ያለው ኢሞርታል የሚሉትን አይነት ሰው ወይም እንስሳ ማድረግ ይችላል? ዛሬ ደግሞ ምን ነካው ምን እያወራ ነው ብላችሁ እንዳትሉ። ምናልባት ይሄን ስታውቁ ሁላችሁ ልትነቁና ልትገረሙ ትችላላችሁ። አሜሪካ ውስጥ ያለ አንድ ካምፓኒ ቀደም ብሎ በዚህ ፕሮጀክት ላይ አንድ ተለቅ ያለ ስራ እየሰሩ ነው ያሉት። ማለትም ሞትን የሚያታል ፎርሙላ ነው ብለው ያሰቡትና ያገኙትን በጣም ፈጠን ብለውና ጊዜ ሳይፈጁ ተግባራዊ ለማድረግ ስራ ጀምረዋል። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ልክ የአውሮፕላን ዲዛይን ኤሮኖቲክስ እንደሚባለው የተለያየ ኤሌክትሮኒክስ መገልገያዎች ደግሞ ኤሌክትሮኒክስ እንደሚባሉት የተለያየ ሮቦት ዲዛይኖችን ደግሞ ሮቦቲክስ እንደሚባል መቼስ ሁላችንም እናውቃለን። ልክ እንደዛው የአንድ ሰው የሞተ አካሉን ወይም ሬሳውን ሪዘርቭ አድርገው የሚያስቀምጡበት ፕሮሰስም አለ። ይሄን የሚያደርጉበት ዋነኛ ዓላማቸው ደግሞ ያንን የሞተ ሰው ወይም ሬሳውን ድጋሚ በህይወት እንዲነሳና እንዲነቃ ማድረግ እንችላለን ብለው ነው። እናም ይሄ ፊልድ ወይም የሥራ ዘርፍ ክሪዮኒክስ በሚባል ይታወቃል ወይም ክሪዮኒክስ የሚል ስም ሰጥተውታል። የዚህ ሥራ ኤክስፐርቶች እንግዲህ ሙሉ ለሙሉ እምነት አላቸው። በቀጣይ 50 ወይም 70 ዓመት ከቆዩ በኋላ በዚህ ሥራ ላይ ከሰሩ በኋላ የያዙትና እየሰሩበት ያለው ሜዲካል ሳይንስ በጣም ከፍተኛ እድገት ማሳየትና ማደግ ስለሚችል አንድ ሰውን ከመሞት ማዳንና ዘላለማዊ ህይወት እንሰጠዋለን ብለው ያምናሉ። ወይም ደግሞ አንድ የሞተ ሰውን መልሰን በህይወት ማድረግ እንችላለን ብለው እየተማመኑ ነው ያሉት። ሰላም የዓለም ድንቅ ናት ቤተሰቦች፣ እንግዲህ ሁላችሁም ከመጀመሪያ ጀምሮ በጣም ስትተባበሩኝና በእያንዳንዱ ስራ ላይ በአስተያየት ስታግዙኝ ነበረ። አልহামዱሊላህ ጥሩ ሄደናል። ወደ 17000 ሰብስክራይበር ደርሰናል። እንዲሁም ደግሞ የቪው መጠኑ በአጠቃላይ የቻናሉ ሲታይ ከ1 ሚሊዮን በላይ እንደደረሰና እንዳለፈ እያሳየን ያለው። እንደዛም ሆኖ ግን ወደ ሞኔታይዜሽን ወደ ገንዘብ መስራት ቻናሉ ስላልገባ ሌላ ቻናል ነበረኝና ሞኔታይዝ ስለጀመረልኝ ያኛው ቻናል ወይም ደግሞ ገንዘብ መስራት ስለጀመረ ሁላችሁም እንግዲህ በምትችሉት አቅም እንድትተባበሩኝና ሙሉ ፕሮግራሞችና ቪዲዮዎቹን ከዚህ በኋላ እዛ ላይ በብዛት ስለምታገኙ አንድ አፍታ ለእናንተ ቀላል ነው። ሰብስክራይብ ማድረግና መከተል ነው። ገብታችሁ እንድታዩ ጋብዛችኋለሁ። በዛውም ደግሞ ላይክ፣ ሼር፣ ኮሜንት በማድረግም የዘወትር አስደናቂውና ምርጥ ትብብራችሁን አሁንም እጠብቃለሁ እፈልጋለሁ ከናንተ። በስራ እንቀጥላለን። ወደፊት የተለያዩ ቪዲዮዎችን በላይ አቀርብላችኋለሁ። የተለመደው ትብብራችሁ አይለኝ ስል እንግዲህ በዛኛው ቻናል ላይ ያው ቁጥር 2 ብዬዋለሁ። እየገባችሁ ሰብስክራይብ አድርጉ። ቪዲዮቹ ላይም ተሳተፉ። ምንም እንኳን ያያችሁት ቢሆንም አንዳንድ ቪዲዮዎች ግን ብዙ ደግሞ ያላያችሁት አለ። እነሱንም ይዤ እመጣለሁ። ያሉትንም ደግሞ ዝም ብሎ በማየት በመደበር እኔን ማገዝ ትችላላችሁ። አውቃለሁ እዚህ ቻናል ላይ ያላችሁት በጣም ብዙዎቻችሁ በአስገራሚ ሁኔታ በጣም ልበቀናና መልካም ሰዎች ናችሁ። ስለዚህ የዘወትር ትብብራችሁን በድጋሚ እፈልጋለሁ፣ ጠይቃችኋለሁ። አመሰግናለሁ።